ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ፋኒና ሳምሪ የትዳር ሁኔታ ከመጀመሪያው ጀምሮ አሁን ላይ እስካሉት ድረስ እናያለን ማለት ነው። እና እንግዲህ ፋኒና ሳምሪን እኔ ማየት ከጀመርኩኝ እንደ 5 አመት ይሆናል፣ እንደዛ ይሆናል። ያው ኢንተርኔት የሚጠቀም ሰው እነሱን አያውቅም ማለት ከባድ ነው። ያውቃቸዋል። ያው ታውቃላችሁ ካፕል ቮልግ የሚሰሩ ሰዎች ናቸው እና ቭሎግ የሚሰሩ ሶሪ እና እነሱ እንግዲህ እኛ ስናይ ፍቅራቸው ምናምን ሚዲያ ላይ የሌለ ነው አይደለም የምናይ። በጣም ነው የሚያስቀኑት። በጣም ነው በቃ የፍቅር የሌለ ፍቅር ነው የምናየው እኛም። እና ከገና ሳይወልዱ በፊት የነበረውን ግንኙነት እናውቃለን። እና እንግዲህ እንደምታውቁት በቃ ሁለት ልጆችን ወለዱ ምናምን ነገር እና ከዛ በኋላ የራሳቸው ችግር ነበር መሰለኝ አላውቅም። እንግዲህ ችግራቸው እነሱ ነው የሚያውቁት። ሚዲያ ላይ የሚታየው እና በገሃዱ የተለያየ አይደለ። እና እንግዲህ ምንድነው ያው የፍቺ ነገር ገጠመ ማለት ነው። ከዛ የፍቺ ነገር ከገጠመ በኋላ ያለውን ደግሞ ፋኒ በጎኗ ፋኒ በቃ እሱን ለማስቀናት ይመስል የሌለ ነው አሻሻ የምትለው ማለት ነው። ማለት አሻሻ ስላችሁ በቃ በጣም አምሮባታል። ሽንቅጥ ብላለች። ታውቃላችሁ በጣም ነው ያማረባት። በጣም አምሮባታል። እና ደግሞ ጭራሽ የወለደች ራሷ ትመስል። በቃ ገና እንቡጥ ነገር ነው የምትመስለው አሁን ላይ ማለት ነው። እና እሱን የማስቀናት አይነት ነገር ነው የሚመስለው ነገሩ። ከዛ ደግሞ እሱ ራሱ የሚያደርገው ነገር ደግሞ ራሱ ማለት ነው በቃ የሆነ ምን ልበላችሁ ፉክክር ላይ ናቸው ያሉት ሁለቱ። ግን አሁን ሁለት ልጆች አሏቸው አይደለ? ሁለት ልጆች አሏቸው። እንግዲህ እነዛ ልጆች በመሀል እንግልት ላይ ያሉት አይደለ? አንዴ እነሷ ጋር አንዴ እሱ ጋር እንደዛ አይደለ? ይሄ ደግሞ ለልጅ በጣም አደጋ ነው እንደምታውቁት። እና ብትፋቀሩ ብትስማሙ ወደ ፍቅራችሁ ብትመለሱ ይመከራል። ፉክክሩን ተውት፣ መፎካከሩን ተውት። አይጠቅማችሁም። ወልዳችኋል እና እርግጥ ነው በልጅ እየተገናኛችሁ ነው እና በልጅ እየተገናኛችሁ መፎካከር ደስ አይልም። ብትስማሙ ነው የምመርጥላችሁ። እና ፋኒ ደግሞ እንግዲህ ፋኒ አይ ቲንክ የጠበሰ ይመስለኛል። እንደዛ ነገር ነው የሚታየው የሚያሳየን ምናምን የጠበሰ ነው የሚመስለው። እሷም የጠበሰች ነው የምትመስለው ሌላ ማለት ነው። አይ ቲንክ የሆነ ነጭ ነገር አይቻለሁ። እና እውነት ለመናገር እኔ ሁለታችሁ ብትስማሙ እመክራችኋለሁ። ያ የምመክራችሁ ሁለታችሁ ተስማምታችሁ ወደ ፍቅራችሁ ብትገቡ ነው የምመክራችሁ እንጂ ፉክክር ወልዳችኋል፣ አትለያዩም። በቃ ወልዳችኋል። በልጅ ትገናኛላችሁ እርግጠኛ ነኝ። ሁሌ በልጅ እንደምትገናኙ ስለ ልጃችሁ እንደምታወሩ ኦፍሊ እና ስለ ልጅ አታወሩም እንዴ እናንተ? ስለ ልጃችሁ ምን ላይ ነው፣ ምን ደረጃ ላይ ነው ምናምን አታወሩም? በቃ አታወሩም? ታወራላችሁ፣ እርግጠኛ ነኝ ታወራላችሁ። ሆኖ ሚዲያ ላይ ግን የሌለ ፉክክር ላይ ነው ያላችሁት እና ደስ አይልም። እሱን ነው የሚመስለው ማለት ነው። በእርግጥ እሷ በጣም ነው ያማረባት፣ እሱም አምሮበታል። ሁለቱም አምሮባቸዋል። እሷ በቃ እንቡጥ ነው የምትመስለው ማለት በቃ ሽንቅጥ ብላለች። የወለደች ራስ ማለት በጣም ነው ሽንቅጥ ያለችው እንደምታዩት ማለት ነው። እና እሱም እንደዛው ኩል ሆኗል። ኩል ነው የሚጫወተው። ግን እኔ ከሴት ጋር ምናምን ነገር የጀመረ ይመስለኛል ሳስበው ከሴት ጋር የጀመረ ይመስለኛል። ምክንያቱም የሚያሳየን ነገር እንደዛ ስለሆነ እሷም ከሌላ ጋር የጀመረች እንደዛ ነገር መስላ አሁን ደግሞ ፈረንጅ ነገር ይዛ አይቻታለሁ። እውነት ይሁን ውሸት ባይታወቅም የሆነ ከፈረንጅ ጋር ምናምን አይቻለሁኝ። ይሄ ነገር እንዴት ነው
አይልም። እንደኔ የምመክራችሁ ወደ ፍቅራችሁ ብትመለሱ ነው። በቃ የድሮ ፍቅራችሁ እንግዲህ እኛ ስናይ በጣም አሪፍ ነው እና ተስማምታችሁ በትዳር ላይ ብዙ አለመግባባት ሊገጥም ይችላል። መስማማት ደግሞ ግድ ነው። ተስማምታችሁ ወደ ፍቅራችሁ መመለስ ነው ጥሩ ማለት ነው። ወደ ፍቅራችሁ መመለስ አለባችሁ። ችግራችሁን ወደ ጎን ብላችሁ እኔ ነኝ አባወራ እኔ ነኝ የማወራ ማለቱን ትታችሁ ሁለታችሁም ትተዋወቃላችሁ። ሁለታችሁም ብትታረቁ ነው የምመርጥላችሁ። እሷ እውነት ለመናገር እኔ ጃገር የሚመለሱ አይመስለኝም። እንደዚህ በአቋማቸው አሁን ለምሳሌ አሁን ባሉበት ሁኔታ የሚመለሱ አይመስለኝም። እንደው ዝም ብዬ ልምከር ብዬ ነው እንጂ እኔ የሚመለሱ አይመስለኝም። በዚህ አሁን ባላቸው አቋም ማለት ነው። ዝም ብዬ ልምከር ብዬ ነው። እንደ ሴትነቴ ዝም ብዬ ልምከር ብዬ ነው። እሷ የሆነ የእናቷን ባህሪ ነው መሰለኝ የያዘችው ይመስለኛል። ማለት እናቷም ጣጣ የላትም፣ ምንም ጣጣ የላትም። ያው ሲንግል ማም ናት፣ ጣጣ የላትም። እሱን አላውቅም፣ ግን እሷ እንደዛ ነው የምትመስለኝ። ግን ይሄ ነገር እንዴት ነው ደስ አይልም። ሁሌ ማለት የእናት ባህሪ ሁሌ መያዝ። አሁን እኔ እናቷን ሳይ በቃ ዝም ብላ ነው እንትን የምትለው፣ ዝም ብላ ነው እንትን የምትለው። ይሄ ደንታ የላትም። በቃ ደንታ የሚባል ነገር የላትም። ምንም አይመስላትም። ሲንግል ማም ናት። ልጆቿ ግብተው ወልደው የልጅ ልጅ አይታለች። በቃ ብቻዋን ዘና ፈታ ነው የምትለው። ትወጣለች፣ ትሄዳለች፣ ትዝናናለች፣ ታወራለች፣ የፈለገችውን ምናምን እዛ ነው የምትፈልገው። ሳምሪን ብዬ ነው ማስበው እንደዛ ነው። አክቷ እንደዛ ስለሆነ ማለት ነው። እና እንግዲህ ያው እንግዲህ እኔ ብትስማሙ ነው መመርጠላችሁ። ከምትፎካከሩ አትፎካከሩ። አንድ እሷ የሆነ ወንድ ጋር ፎቶ ከተነሳች እሱም የሆነ ሴት ጋር ፎቶ ይነሳል። እሱ የሆነ ሴት ጋር ፎቶ ከተነሳ እንደዚህ ነው በቃ። እሱ ከወንድ ጋር ከታየ እሷም ከወንድ ጋር፣ እሱ የሆነ ዝንጥ ካለ እሷም ዝንጥ፣ እሱ ከደነሰ እሷም ትጨፈራለች። እንደዚህ የሆነ ፉክክር ነው የሚመስለው፣ ፉክክር ነው። እና ይቅርባችሁ፣ አይሰራም እንደዛ። ልጆቻችሁ ሲያድጉ ያስታርቋቸዋል፣ ወይም እኛን አልሰማ ብላችኋል። እንግዲህ ልጆቻችሁ ሲያድጉ እማዬ አባዬ ታረቁ፣ ያ ትታረቃላችሁ። ልጆቻችሁ ያስታርቋቸዋል። ሆፍሊ እንደዛ ብዬ አስባለሁ። እንደዛ ብዬ ነው ማስበው። ምክንያቱም የወለዳችሁ ናችሁ፣ ወልዳችኋል። በልጅ ደግሞ እንደምትገናኙ ተስፋ አለኝ። እንግዲህ ልጄ እንዴት ነው፣ ልጄ እንዴት ናት አትባባሉ፣ እንደዛ አትባባሉ። ሚዲያ ላይ እንደምታሳዩን የጥላችሁ ይሄ ግጥሚያ ይመስል እንደዛ ነው ወይስ? ግን እንደምትነጋገሩ ተስፋ አለኝ። ምክንያቱም ያው ወልዳችኋል። ስለዚህ መፎካከር አቁሙ። በቃ አትፎካከሩ። ያቺ ከወንድ ጋር ከታየች እሱ ከሴት ጋር፣ ያቺ ከሴት ጋር አይነፋም። መፎካከሩን ትታችሁ ወደ ነበራችሁ ችግራችሁን ቀርፋችሁ ወደ ፍቅራችሁ ብትመለሱ ነው የምመርጠው። እኔ ከድሮም አውቃቸዋለሁኝ፣ ከድሮም ነው ማያችሁ። እንግዲህ ፍቅራችሁ የሌለ ያምራል፣ ያስቀናል፣ የሌለ ነው በቃ ታውቃላችሁ። ሆኖም ከፉክክር ምንም የሚገኝ ነገር ስለሌለ መፎካከር አቁሙ። አትፎካከሩ። ገባችሁ? በቃ አትፎካከሩ እንዴ። ቲክቶክ ላይ ነው የምናያችሁ። በእርግጥ በብዛት እኔም የምትመጡልኝ እዛ ላይ ነው። እና ምንድን ነው እሱ? ብዙ አትወጣጠሩ፣ ብዙ አትፎካከሩ። በቃ ምንኩር ነው። እውነቴን ነው እንዴ ማለት ነው የሚመስለው። በቃ እንደዛ ነው የሚመስለው። መፎካከር ነው፣ ፉክክር ነው የያዛችሁት። አትፎካከሩ፣ በቃ አትፎካከሩ። ያቺ ከወንድ ጋር ከታየች እሱ ከሴት ጋር፣ እሷ ዝንጥ ብላ ከታየች እሱ ዝንጥ ብሎ ትታያላችሁ። ትጨፍር ከሆነ ትጨፍራለች። በቃ እንዲህ ፉክክር፣ እልም ያለ ፉክክር ላይ ናቸው ያላችሁትና
መፎካከር አቁሙ። ስለዚህ መፎካከር አቁሙ። አትፎካከሩብን። አይነፋም። ግን እንደነገርኳችሁ ፍቅራችሁን ወደ ነበራችሁ ማንነት መመለስ እንጂ መፎካከሩ ፋይዳ የለውም እና አትፎካከሩ ወገኖቻችን፣ አትፎካከሩ። ሰላም ቆዩልን።